ያልሰራው ስራ የለም ሞቼን ያላየሁት ብዙ ስራ ሰርቻለሁ። ቸርች ሄድክ ስትለኝ በቅዳሜ ቸርች ይኬዳል እንዴ አልኳት። እንዴ እነ ማዘር እሁድ እየተመለሱ አይደል እንዴ ስትለኝ ኧረ ማንንም ጠይቂ ዙዋይ ቅዳሜ ነው አልኳት። 17 አይሱዙ ጫት ቅሜ ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? በቃ ጉልበተኝነት የለም። አሁን እጅ መስጠት ተለይቻለሁ። ስልክ እንዳደውሉልኝ። ማን ነው ስም? ነስሩ አሊ። ነስሮ አሊ። ከየት ከተማ መጣ? ከባቱ ዙዋይ። ከዙዋይ። ለምንድን ነው ወደፊት ለፊት የመጣው? እኔ ባለቤቴ ነች አረብ ሀገር ነው ያለችው እና አስቸጋሪ ሰው ነኝ እኔ። ለሷ ጴንጤ ሆና ነው እኔን ያገባችኝ። ዙዋይ 50,000 ህዝብ ቢኖር 40,000 ህዝብ ያቀኛል። እኔ ያልሰራው ስራ የለም ሞቼን ያላየሁት እንጂ ያልሰራው ስራ የለም። ምን ያልሰራው ስራ የለም ሞቼን ያላየሁት ብዙ ስራ ሰርቻለሁ። ሁሉንም አይታል? ሁሉንም ስራ አይቼ ሞተ ብቻ ነው ያላየሁት? ሞቴ ብቻ ነው ያላየሁት። እሺ። እና ዙዋይ ላይ የምታወቀው ያው በስራ ነበረ። ሰራው ከቆራሌው እስከ ልዋጭ፣ ከሎቶሪ እስከ አሳምቡሳ አዟሪ፣ ከጋዜጣ እስከ ሎቶሪ፣ ከእጅጋሪ እስከ ቆሎ፣ ከድለላ እስከ ብቻ ከቁጥር ያለፈ ነው የሰራው ስራ። ብዙ ስራ ሰርቻለሁ። እንደሰራሁት ዙዋይ ላይ 2 ፎቅ ሊኖረኝ ይገባ ነበር እንደ ስራ። አሁን ምን አለ? አሁን በስሜ ያለው ዳሽን ባንክ 150 ብር ነው ያለው። 150 ብር? አሁን ባለቤቴ ከዚህም በፊት እሷ ጴንጤ ሆና አረብ ሀገር ሆና እና ቸርች ሁሌ ተከታተል ትለኛለች። ሁሌ ከቸርች መቅረት የለብህም። የኛ ቸርች ዙዋይ እንትን ፓስተር ቲጂ ትባላለች። የአዲስ አበባ አጥቢያ ፓስተር ሄኖክ ሃርሞኒየም ቸርች እና እዛ ነው የምከታተለው። ሚስቴ ሁሌ ቸርች እንድቀር አትፈልግ። 8 ዓመት በቃ ከባድ መስዋዕት ከፍላለች በኔ። እና የሆነ ቀን እሁድ ቀን በቃ ቸርች አልሄድኩም እኔ። ከዛ እሷ ቤተሰቦቿ ጋር ደውላ ከቸርች ተመለሳችሁ አለቻቸው። አዎ እናቷ እህቶቿ ምናምን ልጄም እዛ ነው። እኔ ስለተዝረከረኩ እዛ ሄዷል አያቶቹ ጋር እና ከቸርች ነው የምትመለሱት? አዎ። ከዛ ቀጥታ እኔ ጋር ደወለች። ቸርች ሄድክ ስትለኝ አልሄድኩም አልኩ። ለምን ስትለኝ ቅዳሜ ነው በቅዳሜ ቸርች ይኬዳል እንዴ አልኳት። እንዴ እነ ማዘር እሁድ እየተመለሱ አይደል እንዴ ስትለኝ ኧረ ማንንም ጠይቂ ዙዋይ ቅዳሜ ነው አልኳት። ዙዋይ ቅዳሜ ነው። ከውሸቴ የተነሳ ምን ልበል? ማንንም ጠይቂ ዙዋይ ቅዳሜ ነው። ተሳቀ እና ይሄን ያህል ድረስ ነው ያረግባት ልል ፈልጌ ነው። እሱ ሚስቴ አረብ ሀገር እያለች በቃ አንተ ተስተካከል፣ እኔ አንተ ብቻ ተስተካከል እንጂ ለምን ቆሎ አንበላ እንራብ፣ እስቲ አንተ ከኔ ጋር አብረውን እንጂ እስቲ እንራብ፣ ምንም ስራውን ተው፣ ሁሉ ነገር ልቀቅ፣ ምኑን ነገር ልቀቅና ወደ ቸርች ግባ፣ እስቲ እንራብ ብላ የምታምን ሴት ነች፣ ጠንካራ ሴት ነች። እና አሁን በመጨረሻ ስም ምንድነው እኔ ጠነከርኩና በቃ በሷ ግፊት አማካኝነት ምንድነው እኔ 17 አይሱዙ ጫት ቅሜ ያለው 2 አይሱዙ ጀሪካን አረቄ ጠጥቻለሁ። ምንድነው ከዚህ በላይ ማተርፈው? አሁን ለምን ወደ ራሴ አልመለስም ብዬ በቃ ውሳኔ ወሰንኩ። እንዴ ጫት በዚህ ይዤ ሄድኩበትን ጊዜ ለፈጣሪ መስጠት እንዴት ያቅተኛል ብዬ ውሳኔ ወሰንኩ በራሴ ማለት። ይሄ ሪል የሆነ ነገር ነው የምነግርህ፣ ይሄ ህይወቴ ነው። ልጄ 6 ዓመቱ ነው። ሆሳና ነው ያለው። ዮናታ ጋር ሄደ ሲባል እዛ ዩቲዩብ ላይ ወዲያው ነው ያዩት እነሱ አይተው። ልጄ ደወለና አባዬ በቃ ደስ ብሎኛል፣ አሁን አንተ ጋር መጣለሁ። ሆሳና ነው የሚኖር። የተጸለየልን አዩ እንዳሉ አዩ። ሚስቴም ምናለች እዛ ሆና አየችውና በቃ ይሄ ቀበቶ ምናምን ማዞሪያ እንትን የለም፣ ቀጥታ አዲስ አበባ ትሄዳለህ፣ እቃውን ገዝተህ ምን ይዘህ በዛው ይዘህ ትመለሳለህ አለች። በቃ ይሄ እንዳየች ማለት ፈንድ ይለቀቃል አለች። ከሰኞ ጀምሮ የተረዳሁት ነገር ሳንቲሙም እኔና ወንድሞቼ ነን። ሳንቲሙ የሚፈለገው ሳንቲሙ በጉም እኛው ነን፣ ልጁም እኛው ነን። ምንም ሌላ ነገር የለም። አምላክ ለልጁ የሚያደርገውን ታሪክ ነው
መልሶ ለኛ የነገረን ማለት ነው። በዛሬው ታሪክ ደግሞ ደስ ያለኝ ምንድነው ጳውሎስ የሳኦልን ማንነት ከእስራኤል ይዞ ደማስቆ አለመግባቱ የተመቸኝ ፓርት እዚህ ነበረ ጉልበተኛ እዛ አይችልም እንደማይቻለው ያውቃል። በቃ ጉልበተኝነት የለም። አሁን እጅ መስጠት ወደ ላይ እጅ ወደ ላይ እሺ ሶስት ነገር አለው ያልከኝ ቅድም አንደኛው ምንድነው? አንደኛው ሚስቴን እንዲህ ካሜራ ፊት እንዲህ ብላት ደስ ይለኛል። በላት አይው ወርቅነሽ ታደሰ ወድሻለሁ፣ አከብርሻለሁ የኔ እናት 8 ዓመት ሙሉ ታግሰሽኛል። እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ፣ እግዚአብሔር ያክብርሽ። እድሜና ጤና ይስጥሽ፣ እድሜና ጤና ይስጥሽ። ልጄ ሌዊ ወድሃለሁ፣ ልጄ ሌዊ አሁን ወደ አዲስ ማንነት ተመልሻለሁ፣ ተመልሰን እንገናኛለን። ወድሃለሁ። ሶስተኛው ጓደኞቼ አሁን ወደ ዝዋይ ስመለስ ጓደኞቼ ተለይቻለሁ፣ ስልክ እንዳትደውሉልኝ። ታዲያ ሁሉንም ጓደኞቼን አይደለም ደውለው ና በርጫ የሚለው ነው ና አረቄ የሚለው ነው ለእናንተ ነው። እሺ እኔ የምጠይቅህ ትላንትና እዚህ ጋር ስጸልይ እንዴት ራስህን እዚህ ጋር እንዳገኘው ታውቃለህ? አላውቅም። የሆነ ኤሌክትሪክ ሾክ የሚመስል ነገር እንትን አለኝ። ራሴን እኔ እዚህ ነው ያገኘሁት። ራሴ እዚህ ነው የማውቀው። እዛ ጋር በሰላም እያመለኩ ነበር። ግን የሆነ ነገር እንደሚሆን ከአምላኬ ጋር ዝም ብዬ እንትን ሳይሆን ጽፌ ምናምን ሳይሆን ዝም ብዬ በቃ የሆነ ለሷ ስትል እኔን አውጥተህ ጣለኝ ብያለሁ፣ አፍርጠኝ ብያለሁ። ለሷ ስትል ለሚስቴ ስትል እኔን አፍርጠኝ። ተሰቃይታለች። አዎ ጀግና ነች፣ አንደኛ ነች። እሺ እኔ ማንም ጠላት የለብኝም፣ ለራሴ ጠላት ራሴ ነኝ። ገንዘቤንም ያጣሁት ያው በዛ ነው እና ብዙ እንዳልኩክ ብዙ ትልቅ ስኬት ላይ መድረስ የነበረብኝ ሪል ነው መነግርክ። ማንም ያውቃል። ስንተኛ ነው እሱ? ባለቤትን ስታገባት በሰርግ ነበር? አረ ከእንቅልፍ የሚቀሰቅሰኝ ዶሮ የለኝም። የምን ሰርግ ነው? ዶሮም የለ ምንም እንዲሁ። አረ በጨበጣ ነው። እሺ መቼ ትመጣለች አሁን? እሱ 1 ዓመት ምናምን ቢቀራት። 1 ዓመት። የዛሬ ዓመት ከመጣችሁ እዚህ ሰርግ አደርግላችኋል። ቴንክ ዩ ቻው። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ